የሰው ልጅ ስኬት ወይም ውድቀት የሚወሰነው በታላላቅ ክስተቶች ሳይሆን በየቀኑ በሚያደርጋቸው ጥቃቅንና የማይታዩ ልምዶች ነው። ይህንን የምነግራችሁ በየቀኑ ህይወታችሁን ሳቦታጅ ስለሚያደርገው ሚስጥራዊ ጠላትና ያንን ጠላት እንዴት በ24 ሰዓት ውስጥ ድል እንደምትነሱት ነው። ዛሬ የምነግራችሁ 6 ነገሮች ለ24 ሰዓት ብቻ ብትተገብሩት ባትፈልጉ እንኳን ህይወታችሁ ይለወጣል። ባለፈው የ7 ቀን ቻሌንጅ ላይ ብዙዎቻችሁ ተሳትፋችኋል። ብዙ ለውጥ እንዳመጣችሁ እናንተ ራሱ ምስክሮች ናችሁ። ይህ ቻሌንጅ ደግሞ የአንድ ቀን ቢሆንም በሳምንት አንዴ እንኳን ብትተገብሩት እመኑ ቀናችሁ ስኬታማ ይሆናል። እናም በዚህ ቻሌንጅ የቀን ውላችሁን የምትከታተሉበት ቼክሊስት በነጻ ቴሌግራም ላይ አስቀምጬላችኋለሁ። በሱ የቀን ውላችሁን ማካሄድ ትችላላችሁ። ቻናሉ ዲስክሪፕሽን ላይ አለ። ቻሌንጁን ለመቀላቀል ኮሜንት ላይ ተቀብያለሁ ወይም ደግሞ ዝግጁ ነኝ ብላችሁ ጻፉ። ይህንን ቪዲዮ የምታዩት ቀን ወይም ማታ ላይ ከሆነ ቻሌንጁን በሚቀጥለው ቀን ላይ መጀመር ትችላላችሁ። ይህ ቻሌንጅ ለማንኛውም ሰው ይሆናል። ታሪኩ የሚጀምረው ከናንተ መኝታ ቤት ነው። እስኪ ያስቡት፣ ገና ፀሐይ ሳትወጣ ከባድ እንቅልፍ ውስጥ ሆናችሁ የአላርማችሁ ድምጽ ይሰማል። እጃችሁ ወዲያውኑ ወደ ስልካችሁ ይሄዳል። ገና አይናችሁን በደንብ ሳይገለጥ የአእምሮአችሁ ፕሪፍሮንታል ኮርቴክስ ወይም የውሳኔው ሰጪ ክፍል ስራ ሳይጀምር ወደ እናንተ አእምሮ የሚሊዮን ሰዎች ጩኸት፣ ጭንቀት፣ ዜና፣ ፎቶግራፍ ታስገባላችሁ። በዚህ ቅጽበት ግን ምን እንደሆናችሁ ታውቃላችሁ? አሁን ወደ መጀመሪያው እንሂድ። አንደኛው ማድረግ ያለባችሁ የንቃተ ህሊና ጦርነት ነው። ዛሬ ልነግራችሁ የምፈልገው እውነት ምናልባት ደስ ላይላችሁ ይችላል፣ ነገር ግን ህይወታችሁን ሊቀይረው የሚችለው ብቸኛው መራራ እውነት እሱ ነው። እናንተ ሳታውቁት በየቀኑ ጠዋት በመኝታ ቤታችሁ ውስጥ ታላቅ ጦርነት ይካሄዳል። ይህ ጦርነት የሚካሄደው በጠመንጃ ወይም በሰይፍ አይደለም። ይህ ጦርነት የሚካሄደው በንቃተ ህሊናችሁ ላይ ነው። ጦርነቱ የሚጀምረው አላርማችሁ በጮኸ በሰከንዶች ውስጥ ነው። በዛሽ ቅጽበት አይምሯችሁ 2 ምርጫዎች አሉት። አንደኛው ምርጫ ንቃ፣ ተነሳና ህይወትን ምራ የሚል ሲሆን፣ ሁለተኛው አብዛኞቻችሁ የምትመርጡት ደግሞ ተኛ፣ ስልክህን ንካና የሌሎችን ህይወት እይ የሚል ነው። እጃችሁ ወደ ስልካችሁ ሲሄድ ጦርነቱን ተሸነፋችሁ ማለት ነው። ለምንድነው የንቃተ ህሊና ጦርነት ያልነው? ምክንያቱም ጠዋት እንደተነሳችሁ አይምሯችሁ ገና ንጹህና ነጭ ወረቀት ነው። በዛይ ሰዓት የምታስገቡት መረጃ የቀሪውን ቀን አቅጣጫ ይወስነዋል። ስልካችሁን ከፍታችሁ ሶሻል ሚዲያ ስታዩ የቢሊዮን ዶላር ኩባንያዎች የቀጠሯቸው ምርጥ ሳይንቲስቶች የሰሩትን ወጥመድ ውስጥ እየገባችሁ ነው። እነሱ የሚፈልጉት እናንተ የራሳችሁን ህልም እንድታስቡ ሳይሆን የእነሱን መተግበሪያ እንድትጠቀሙ ነው። እናንተን ምርታማ ለማድረግ ሳይሆን እናንተን ተጠቃሚ ወይም ኮንሱመር ለማድረግ ነው የሚሰሩት። ጠዋት ላይ ገና 5 ደቂቃ ሳይሞላችሁ የሌላውን ሰው ስኬት ስታዩ በራሳችሁ ህይወት ላይ ያልተሳካልኝ ሰው ነኝ የሚል የንቃተ ህሊና መልእክት እየላካችሁ ነው። ሌላው ሰው የለጠፈውን ፎቶ ስታዩ የራሳችሁን ማንነት ትረሳላችሁ። አይምሯችሁ የራሱን ፈጠራ ትቶ ወደ ምላሽ ሰጪነት ይገባል። ከዛም ቀኑን ሙሉ ስትበሳጩ፣ ትኩረት ስታጡና ስትጨነቁ ትውላላችሁ። ለምን እንደሆነ ታውቃላችሁ? ምክንያቱም ጦርነቱን በመጀመሪያዎቹ 5 ደቂቃዎች ውስጥ ስለተሸነፋችሁ ነው። ይህ የንቃተ ህሊና ጦርነት እጅግ ረቂቅ ነው። አይምሯችሁ ለ1 ደቂቃ ብቻ ዜና ላንብብ ይላችኋል። ነገር ግን ያቺ 1 ደቂቃ ወደ 30 ደቂቃ ትቀየራለች። ያቺ 30 ደቂቃ ደግሞ አይምሯችሁን በኮርቲሶል የጭንቀት ሆርሞን ይሞላዋል። በ2026 ባለው የዲጂታል ዓለም መረጃ አዲሱ ዘይት ነው። እናንተ ደግሞ ያንን ውድ ዘይት በነፃ እየሰጣችሁ ነው። ንቃተ ህሊናችሁን ለሌሎች ሰዎች ቁጥጥር አሳልፋችሁ እየሰጣችሁ ነው። ታዲያ ይህንን ጦርነት እንዴት እናሸንፈው? መልሱ ቀላል ግን ደግሞ ጥንካሬ የሚጠይቅ ነው። የመጀመሪያውን ሰዓት ለራሳችሁ ስጡ። ይህ ማለት ስልካችሁን ሌላ ክፍል ውስጥ አኑሩት ማለት ነው። አእምሯችሁን ከእንቅልፉ ነቅቶ እኔ ማን ነኝ? ዛሬ ምን መስራት እፈልጋለሁ? ዓላማዬ ምንድነው? የሚሉ ጥያቄዎችን እንዲመልስ እድል ስጡት። እናንተ የራሳችሁ ቀን ጀነራሎች ናችሁ። እንደ ጀነራል ደግሞ ጦርነቱ ከመጀመሩ በፊት የጠላቱን ሪፖርት ሳይሆን የራሱን እቅድ ነው የሚያጠናው። አብዛኞቻችሁን ይህንን ማድረግ አልችልም ትሉ ይሆናል። ስልኬን ካላየው ስራ ያመልጠኛል ወይም አስቸኳይ ነገር ቢኖርብኝስ ትላላችሁ። ግን እውነቱን እንነጋገር ከተባለ አብዛኛው ጠዋት የምታዩት ነገር አስቸኳይ አይደለም። እንዲሁም አይምሯችሁን የሚያደክም እንጂ የሚያነቃቃ አይደለም። ስልካችሁን ሳትነኩ የምታሳልፉት የመጀመሪያው 1 ሰዓት እናንተን ከ99% ሰራተኛ ወደ 1% መሪ ትቀይራችኋለች። እመኑኝ፣ ሞክሩት። ንቃተ ህሊናችሁ ልክ እንደ ንጹህ ምንጭ ውሃ ነው። ጠዋት ላይ ያ ምንጭ ደፍርሶ እንዲጀምር አታድርጉ። ዝምታን ልመዱ። ከራስ ጋር መነጋገር፣ ጸሎትን አድርጉ። ዛሬ የምሰራው ስራ ለወደፊት ህልሜ ምን ፋይዳ አለው ብላችሁ ራሳችሁን ጠይቁ። ይህንን ስታደርጉ በአይምሯችሁ ውስጥ ያለውን ጦርነት ማሸነፍ ትጀምራላችሁ። ያኔ ነው እውነተኛ ስኬት የሚመጣው። ስኬት በገንዘብ አይለካም። ስኬት የሚለካው በንቃተ ህሊናችሁ ላይ ባላችሁ ቁጥጥር ነው።
እናንተ አይምሯችሁን ካልመራችሁት አይምሯችሁ እናንተን መምራቱን ያቆምና ሌሎች እንዲመሩት ይፈቅዳል። ጦርነቱ አሁኑን ይጀምራል። ነገ ጧት ስትነቁ የመጀመሪያው ድላችሁ ስልካችሁን አለመንካት ይሁን። ያኔ ነው አሸናፊነት መንፈስ በውስጣችሁ የሚሰርጸው። ይህ ነጥብ ቁጥር 1 ብቻ ነው። ይህንን ድል ካሸነፋችሁ በኋላ ቀጣዩ የሚመጣው ባዮሎጂካል ለውጥ ነው። ያ ደግሞ ይበልጥ ያስገርማችኋል። ንቃተ ህሊናችሁን ካሸነፋችሁ አካላችሁን መቆጣጠር ቀላል ይሆንላችኋል። አሁን ወደ ሁለተኛው ነጥብ ከመሄዳችን በፊት ይህንን እውነት በልባችሁ አኑሩት። እናንተ የታሪካችሁ ጸሐፊ ናችሁ። ሁለተኛው ቻሌንጅ የዶፓሚን ሚዛን የትኩረት ስርቆት ነው። አሁን ደግሞ ወደ ውስጣዊ ማንነታችሁ ወደ አይምሯችሁ ኬሚስትሪ እንውረድ። ለምንድነው አንድ ትልቅ ስራ ለመጀመር ስነሳ ወዲያውኑ የሚሰለችኝ ወይም ለምንድነው መጽሐፍ ለማንበብ ስሞክር አይምሮዬ ወደ ስልክ የሚጎትተኝ ብላችሁ አስባችሁ ታውቃላችሁ? መልሱ ያለው ዶፓሚን በሚባለው ሆርሞን ውስጥ ነው። ዶፓሚን ማለት የአይምሮአችሁን የፍላጎት ሽልማት ሞተር ነው። አንድ ነገር እንድትመኙና ያንን ነገር ለማግኘት እንድትሮጡ የሚያደርጋችሁ እሱ ነው። ይህ ሆርሞን እናንተ ለስኬት ከማነሳሳት ይልቅ ለውድቀት ባሪያ እያደረጋችሁ ነው። ለምን መሰላችሁ? ምክንያቱም ጠዋት እንደተነሳችሁ ስልካችሁን ስትከፍቱት ያንን ማለቅ የሌለው የቪዲዮ ጋጋታ ስታዩ አይምሯችሁ ያለምንም ጥረት ከፍተኛ የደስታ ሆርሞን ያገኛል። በአንድ ሴኮንድ ውስጥ ትስቃላችሁ፣ በሚቀጥለው ትገረማላችሁ፣ ከዚያም ትናደዳላችሁ። ይህ ሃይፐር ስቲሙሌሽን ይባላል። አይምሯችሁ ገና ሳይጀምር ከፍተኛ የኬሚካል ማዕበል ውስጥ ይገባል። ከዛ ምን ይሆናል? ያንን ስልክ አስቀምጣችሁ ወደ ትክክለኛው ስራችሁ ስትሄዱ ስራው አሰልቺ ይሆንባችኋል። መጽሐፍ ማንበብ ይከብዳችኋል። ጥልቅ ትኩረት የሚጠይቅ ቢዝነስ ማሰብ ያቅታችኋል። ለምን? ምክንያቱም አይምሯችሁ ቅድም በቀላሉ ያገኛችሁትን ያንን ከፍተኛ ደስታ ስጠኝ እያለ ይጮሃል። ልክ እንደ አደንዛዥ ዕፅ ሱሰኛ አይምሯችሁ ለተራ ስኬትና ለትጋት የሚሰጠው ቦታ ይጠባል። እናንተ ግን ዛሬ ልንገራችሁ፣ ስኬት የሚገኘው አሰልቺ በሆኑ ስራዎች ውስጥ ነው። ልድገምላችሁ፣ ስኬት የሚገኘው አሰልቺ በሆኑ ስራዎች ውስጥ ነው። ታላላቅ ግቦች ላይ ለመድረስ ረጅም ሰዓታት በትኩረት መስራት፣ ደጋግሞ መለማመድና በዝምታ መጓዝ ይጠይቃል። ጠዋት ላይ አይምሯችሁ በርካሽ ዶፓሚን ካጠባችሁት ለእነዚህ ታላላቅ ስራዎች የሚሆን ጉልበት አይኖራችሁም። የትኩረት አድማሳችሁ እየጠበበ ይሄዳል። ይህንን ነጥብ በደንብ አስተውሉት። በዘመናችን ትኩረት ወይም አቴንሽን ከአልማዝ ይልቅ ውድ እየሆነ ነው። አብዛኛው ሰው ትኩረቱን ለቲክቶክ ለማይረባ ነገር በነፃ እየሰጠ ነው። እናንተ ግን ከዛ ተርታ መሆን የለባችሁም። ጠዋት ላይ ስልካችሁን አለመንካት ማለት አይምሯችሁን ሪሴት እያደረጋችሁት ነው ማለት ነው። አእምሯችሁን ለጥቃቅን ለጠቃሚ ነገሮች ትኩረት እንዲሰጥ እያሰለጠናችሁት ነው ማለት ነው። አንድ ብርጭቆ ውሃ ስትጠጡ ያ ውሃ በጉሮሯችሁ ሲወርድ ያለውን ስሜት ማድነቅ ትጀምራላችሁ። ከቤተሰቦቻችሁ ጋር ስትወሩ ንግግራቸው ትርጉም ይሰጣችኋል። ስራ ስትጀምሩ ደግሞ አይምሯችሁ አይበታተንም። ለምን? ምክንያቱም ገና በጠዋቱ ኦቨርሎድ አላደረጋችሁትም። የዶፓሚን ሚዛናችሁን አስተካክላችኋል ማለት ነው። እስኪ ቆም ብላችሁ ራሳችሁን ጠይቁ። እኔ የአይምሮዬ ጌታ ነኝ ወይስ የኬሚካሎቼ ባሪያ? አብዛኞቻችሁ ሳታውቁት የኬሚካሎቻችሁ ባሪያ ሆናችኋል። ሶስተኛ የባዮሎጂያዊ ሪትም ሚስጥር። አብዛኞቻችሁ የምትኖሩት በራሳችሁ አካል ውስጥ ሆናችሁ ነገር ግን አካላችሁ እንዴት እንደሚሰራ ሳታውቁ ነው። ልክ የዓለም ሀገራት የራሳቸው ሰዓት እንዳላቸው ሁሉ የእናንተም አካል የራሱ የሆነ ተፈጥሯዊ ሰዓት አለው። ይህ በሳይንሱ ሰርካዲያን ሪትም ይባላል። ዛሬ የምነግራችሁ ነጥብ ለምን ጠዋት ላይ እንደምትዘሉና ለምን ሌሊት እንቅልፍ እንደሚጠፋችሁ ትልቁን መልስ ይሰጣችኋል። የእናንተ ሰውነት የተፈጠረው ከብርሃንና ከጨለማ ጋር አብሮ እንዲሄድ ተደርጎ ነው። ጠዋት ፀሐይ ስትወጣ በአይኖቻችሁ ውስጥ የሚገቡት የብርሃን ጨረሮች ለአይምሯችሁ ቀኑ ጀምሯል የሚል መልእክት ይልካሉ። በዛሽ ቅጽበት አይምሯችሁ ኮርቲሶል የተባለውን ሆርሞን ይረጫል። ኮርቲሶል ብዙ ጊዜ ከጭንቀት ጋር ይያያዛል። ነገር ግን ጠዋት ላይ ሲመረት ግን እናንተን ንቁ፣ ብርቱና ለስራ ዝግጁ የሚያደርጋችሁ ተፈጥሯዊ ነዳጅ ነው። ችግሩ ያለው እዚህ ጋር ነው። አብዛኞቻችሁ ጠዋት ስትነቁ የምታዩት የፀሐይ ብርሃን ሳይሆን የቤት ውስጥ መብራት ወይም የስልካችሁን ሰማያዊ ጨረር ነው። ይህ ብርሃን ለአይምሯችሁ የተሳሳተ መረጃ ይሰጠዋል። አይምሯችሁ ቀን ይሁን ሌሊት መለየት ያቅተዋል። ውጤቱም ምንድነው? ቀኑን ሙሉ ድካም ይሰማችኋል። አይምሯችሁ ጭጋግ ወይም ብሬን ፎግ ውስጥ ይገባል። ማታ ደግሞ አልጋ ላይ ስትተኙ እንቅልፍ እምቢ ይላችኋል። ለዚህ ነው አንድ ቀን ብቻ ሞክሩት የምላችሁ። ነገ ጧት እንደተነሳችሁ ምንም ስራ ከመጀመራችሁ በፊት ወደ ውጭ ውጡ። ለ5 ወይም ለ10 ደቂቃ ያህል የፀሐይ ብርሃንን ተቀበሉ። ደመናማም ቢሆን እንኳን የውጭው ብርሃን ከቤት ውስጥ መብራት በ100 እጥፍ ይበልጣል። ይህ ብርሃን በአይናችሁ በኩል ገብቶ አይምሯችሁ ውስጥ ያለውን ማስተር ክሎክ ያስተካክላል። ይህንን ስታደርጉ የሚገርም ነገር ይፈጠራል። ጠዋት ላይ ኮርቲሶል በትክክለኛው ሰዓት ስለሚለቀቅ ማታ ደግሞ ሜላቶኒን የሚባል ሆርሞን በጊዜ መመራት ይጀምራል። ማለትም ጠዋት የምታደርጉትን ተግባር የማታ እንቅልፋችሁን ይወስነዋል።
እንቅልፋችሁ ከተስተካከለ ደግሞ በማግስቱ ጧት የምታገኙትን ኃይል እጥፍ ይሆናል። ይህ ተፈጥሯዊ ኃይል ዑደት ነው። እናንተ ከባዮሎጂያችሁ ጋር ስትጣሉ ህይወት ትከብዳችኋለች። ስኬታማ ሰዎች ግን ይህንን ተፈጥሯዊ ሪትም ለጥቅማቸው ያውሉታል። ጧት ላይ ሰውነታቸውን ከፀሐይ ብርሃን ጋር ያገናኛሉ። ንጹህ አየር ሳንባቸውን ይሞላሉ። ከዛም አንድ ብርጭቆ ውሃ በመጠጣት የውስጥ አካላቸውን ያንቀሳቅሳሉ። አካላቸው ለ8 ሰዓታት ያህል በድርቀት ውስጥ ቆይቷል። ጧት እንደተነሳችሁ ውሃ መጠጣት ደማችሁ ውስጥ ያለውን ኦክሲጅን ከፍ ያደርጓል። ጭንቅላታችሁ በፍጥነት እንዲሰራ ይረዳዋል። ብዙዎቻችሁ መጀመሪያ ቡና ትጠጣላችሁ፣ ነገር ግን ቡና ከመጠጣታችሁ በፊት ውሃ መጠጣትና ብርሃን ማግኘት እንዳለባችሁ ሳይንሱም ይነግረናል። አራተኛው የዝምታ ኃይል። በዚህ ጩኸት በበዛበት ዓለም ውስጥ ትልቁና እጅግ ውድ የሆነው ሀብት ዝምታ ነው። አብዛኞቻችሁ ጠዋት እንደተነሳችሁ አይምሯችሁን በሙዚቃ፣ በዜና ወይም በሰው ንግግር ታጥለቀልቃላችሁ። ነገር ግን እውነተኛው ጥበብና የፈጠራ አቅም የሚመነጨው ከዝምታ ነው። ዝምታ ማለት ዝም ብሎ መቀመጥ ሳይሆን አይምሯችሁ የራሱን ድምጽ እንዲሰማ እድል መስጠት ማለት ነው። እናንተ ዝም ስትሉ ውስጣችሁ ማውራት ይጀምራል። አብዛኛው ሰው ዝምታን ይፈራል። ለምን ይመስላችኋል? ምክንያቱም ዝምታ ውስጥ ስትሆኑ ከራሳችሁ እውነት ጋር ትገናኛላችሁ። ያልተሰሙ ጥያቄዎች፣ ስጋቶች፣ ህልሞች በዝምታ ውስጥ ጎልተው ይታያሉ። ስኬታማ ሰዎች ግን ይህንን ፍርሃት ወደ ኃይል ይቀይሩታል። ጠዋት ላይ ለ10 ደቂቃ ብቻ በዝምታ መቀመጥ አይምሯችሁ በትላንትናው ቆሻሻና በዛሬው ጭንቀት መካከል መስመር እንዲያሰምር ይረዳዋል። ይህ የዝምታ ሰዓት የአእምሮ ጽዳት ይባላል። በዚህ የዝምታ ሰዓት ውስጥ ነው ታላላቅ ሐሳቦች የሚመጡላችሁ። ዓለም በቢሊዮን የሚቆጠሩ መረጃዎችን ወደ እናንተ ስትወረውር፣ እናንተ ግን ዝምታን መርጣችሁ ወደ ውስጣችሁ ስትመለከቱ ማንም ያላስተዋለውን እድል ማየት ትጀምራላችሁ። አይምሯችሁ ልክ እንደረጋ ኩሬ ይሆናል። ድንጋይ ቢጣልበት እንኳን የት እንዳረፈና ምን አይነት ሞገድ እንደፈጠረ በግልጽ ማየት ትችላላችሁ። ዝምታ ትኩረታችሁን ወደ አንድ ነጥብ የማሰባሰብ ብቃታችሁን በእጥፍ ይጨምረዋል። ለእናንተ ዛሬ የምነግራችሁን ይህንን ነጥብ አንድ ቀን ብቻ ሞክሩት። ነገ ጧት ምንም አይነት ድምጽ ሳታሰሙ፣ ስልካችሁን ሳታነሱና ከሰው ጋር ሳታወሩ ለጥቂት ደቂቃዎች ብቻ ተቀመጡ። በዛች ሰዓት የሚመጣላችሁን ሐሳብ አስተውሉ። ትገረማላችሁ። አይምሯችሁ ዛሬ ይህንን ብታደርግ ይሻላል ወይም ያኛውን ስህተት ነበር እያለ መመሪያ ይሰጣችኋል። ይህ ውስጥ የኮምፓስ የሚሰራው ዝምታ ሲኖር ብቻ ነው። በመጨረሻም ዝምታን መለማመድ ማለት ራስን መግዛት ማለት ነው። በዙሪያችሁ ያለው ዓለም ስማኝ እየኝ እያለ ሲጮህ፣ እናንተ ግን አልሰማህም ብላችሁ ራሳችሁን ስትመርጡ በህይወታችሁ ላይ ሙሉ ስልጣን እንዳላችሁ ለራሳችሁ እያረጋገጣችሁ ነው። አምስተኛው የጥቃቅን ድሎች ድምር ውጤት። ስኬት ማለት በአንድ ሌሊት የሚመጣ ታምር ወይም በአንድ ትልቅ ውሳኔ የሚገነባ ተራራ አይደለም ተባብለናል። ስኬት ማለት በየቀኑ ጠዋት የምታደርጓቸው ጥቃቅን ተራ የሚመስሉ ግን ደግሞ ኃይለኛ የሆኑ ድሎች ድምር ውጤት ነው። አብዛኞቻችሁ ትልልቅ ህልሞች አላችሁ። ነገር ግን እነዛን ህልሞች ለማሳካት በምትሯሯጡበት መሃል የጧቱን ትናንሽ ድሎች ትዘነጋላችሁ። እውነቱ ግን ትልቁን ዓለም ከመግዛታችሁ በፊት መኝታ ቤታችሁን መግዛት መቻል አለባችሁ። ለምሳሌ ያህል ጧት እንደተነሳችሁ አልጋችሁን ማስተካከልን ውሰዱ። ይህ ተግባር ከ2 ደቂቃ በላይ አይወስድም። ነገር ግን ለአይምሯችሁ የሚልከው መልእክት እጅግ ጥልቅ ነው። የቀኑን የመጀመሪያ ስራ በአግባቡ አጠናቀቅ ያለው የሚል የስነ ልቦና እርካታ ይሰጣችኋል። ይህ ስሞል ዊን ወይም ትንሹ ድል ወይም ጥቃቅን ድል ተብሎ ይጠራል። አንድ ድል ስታጠናቀቁ አይምሯችሁ ቀጣዩን ድል ለማቀዳጀት ይነሳሳል። ስኬት ልክ እንደ ሰንሰለት ነው፣ ከሌላው ጋር የተያያዘ ነው። እናንተ ዛሬ የምነግራችሁን ይህንን ስልት አንድ ቀን ብቻ ሞክሩት። ነገ ጠዋት ስትነቁ ከባድ ስራዎችን ከማሰብ ይልቅ እነዚህን ጥቃቅን ድሎች አድኑ። አንድ ብርጭቆ ውሃ መጠጣት፣ ለ2 ደቂቃ ያህል እንቅስቃሴ ማድረግ ወይም 5 ገጽ መጽሐፍ ማንበብ። እነዚህ ነገሮች ለብቻቸው ሲታዩ ኢምንት ሊመስሉ ይችላሉ። ነገር ግን በጊዜ ሂደት ሲደመሩ እናንተን ወደማይሸነፍ ማንነት ይቀይራቸዋል። ይህ ኮምፓውንድ ኢፌክት ወይም የድምር ውጤት ኃይል ይባላል። አብዛኛው ሰው የሚወርቀው ሁሉንም ነገር ባንዴ ይቀይራለሁ ብሎ ስለሚያስብ ነው። ነገር ግን ትልልቅ ለውጦች የሚመጡት በትናንሽ ልምዶች ስርዓት ውስጥ ነው። እናንተ በየቀኑ ጠዋት 1% ብቻ የተሻለ ሰው ለመሆን ብትሞክሩ በአመቱ መጨረሻ ላይ ከነበራችሁ ማንነት በ37 እጥፍ ትበልጣላችሁ። ይህ የሂሳብ ስሌት ብቻ ሳይሆን የተፈጥሮ ህግ ነው። ዛሬ የምታደርጓት አንዲት ጥቃቅን በጎ ተግባር የነገውን ማንነታችሁን የሚወስነው ዘር ነች። ስድስተኛውና የመጨረሻው የ24 ሰዓት ፈተና። እስከዚህ ሰዓት ድረስ አብራችሁን ከቆያችሁ እናንተ መረጃ ሰብሳቢዎች ብቻ ሳትሆኑ ለለውጥ የቆረጣችሁ ልዩ ሰዎች ናችሁ። አሁን የተማራችሁትን ዕውቀት ወደ ተግባር የምትቀይሩበት ወሳኝ ሰዓት ደርሰናል። ይህንን የ24 ሰዓት ፈተና ብለን እንጠራዋለን። ብዙዎቻችሁ ህይወታችሁን ለመቀየር አመታት ትጠብቃላችሁ። ነገር ግን እውነተኛ ለውጥ የሚጀምረው በሚቀጥሉት 24 ሰዓት ውስጥ የምትወስዱት እርምጃ ነው።
ዛሬ የሰማችሁትን ሐሳብ በጭንቅላታችሁ ውስጥ ብቻ ቀርቶ እንዲበንን አትፍቀዱ። ይልቁንም ወደ ደማችሁና ወደ ተግባር እንዲሰርቅ ወስኑ። ይህ ፈተና ነገ ጧት ስትነቁ የሚጀምር ሳይሆን አሁን ቪዲዮ ሲያልቅ የሚጀምር ነው። የነገውን ድል ዛሬ ማታ ነው የምታቀዱት። ስልካችሁን ከመኝታ ክፍላችሁ ውጪ ያኖሩት። የምትጠጡትን ውሃ አዘጋጁ እና ነገ ጧት ለምን እንደምትነቁ ዓላማችሁን በልባችሁ ቀረጹ። አብዛኞቻችሁ ነገ ጧት አላርሙ ሲጮህ ድጋሚ ልተኛ የሚል ስሜት ሊመጣባችሁ ይችላል። ያኔ ነው ጦርነቱ የሚጀምረው። በዛች ሰከንድ ውስጥ ካሸነፋችሁ የቀረውን ቀን ስልጣን ተረከባችሁ ማለት ነው። ይህ ፈተና እናንተ በአይምራችሁ ውስጥ ያለውን የበላይነት የምታረጋግጡበት ብቸኛው መንገድ ነው። እነዚህን 6 ነጥቦች ነገ አንድ ቀን ብቻ ሞክሯቸው። አዎ አንድ ቀን ብቻ። የህይወት ዘመን ቃል ኪዳን እንድትገቡ አንጠይቃችሁም። ነገር ግን ለ24 ሰዓት ብቻ ለራሳችሁ ታማኝ ሁኑ። ስልካችሁን ሳትነኩ ብርሃን አይታችሁ በዝምታ ተውጣችሁ ትናንሽ ድሎችን አጣጣማችሁ ስታሳልፉ የሚሰማችሁን ለውጥ አስተውሉ። በዛ ቀን መጨረሻ ላይ የሚሰማችሁ እርካታና ኩራት ከየትኛውም ምድራዊ ደስታ በላይ ነው። ያንን ስሜት አንዴ ከቀመሳችሁት ወደ ኋላ ተመለሳችሁ ያንን የተዝረከረከና በሱስ የተተበተበ ህይወት መኖር አትፈልጉም። ይህንን ፈተና ስትጀምሩ ብቻችሁን አይደላችሁም። በሺዎች የምትቆጠሩ የዚህ ቻናል ቤተሰቦች ከናንተ ጋር በተመሳሳይ ሰዓት ይህንን ለውጥ ያደርጋሉ። እናንተ የዚህ አዲስ ትውልድ አካል ናችሁ። በመጨረሻም አስታውሱ፣ እናንተ የታሪካችሁ ጸሐፊ ናችሁ። ያለፈው ማንነታችሁ ምንም ይሁን ምን ነገ ጧት አዲስ ነጭ ወረቀት ይሰጣችኋል። በዛ ወረቀት ላይ የድሮን የውድቀት ታሪክ ደግማችሁ ትጽፋላችሁ ወይስ የአሸናፊነት አዲስ ምዕራፍ ትጀምራላችሁ? ምርጫው እናንተ ነው። እኔም ማውቀው አንድ እውነት አለ። ይህንን ፈተና የምታልፉበት አቅም በውስጣችሁ አለ። ነገ ጧት ዓለም አዲስ አሸናፊ ትቀበላለች። ያ አሸናፊ ደግሞ እናንተ ናችሁ። እንግዲህ ምርጫው እናንተ እጅ ላይ ነው። ዛሬ የተነጋገርንባቸው 6 ነጥቦች ዝም ብሎ የመረጃ ክምችት አይደሉም። እነሱ ህይወታችሁን መልሳችሁ ለመቆጣጠር የምትጠቀሙባቸው መሳሪያዎች ናቸው። ዓለም የእናንተን ትኩረት ለመስረቅ በሚሊዮኖች የሚቆጠር ዶላር ስታፈስ፣ እናንተ ግን ዛሬ ትኩረት የኔ ነው ብላችሁ ወስናችኋል። ይህ ውሳኔ ከምታስቡት በላይ ትልቅ ዋጋ አለው። እናንተ ጠዋታችሁን ስታሸንፉ ቀናችሁን ታሸንፋላችሁ። ቀናችሁን ካሸነፋችሁ ደግሞ ህይወታችሁን ታሸንፋላችሁ። ይህ ቪዲዮ ለእናንተ ጥቃቅን ብርሃን እንዳፈነጠቀ ተስፋ እናደርጋለን። እናንተን የሚመጥንና ህይወታችሁን የሚቀይር ይዘት ማቅረባችንን እንቀጥላለን። አሁን ይህ ቪዲዮ ሲያልቅ ቀጥታ ወደ ተግባር ግቡ። ነገ ጧት ስትነቁ የምታደርጉትን የመጀመሪያውን ድል አሁኑኑ በአይምሯችሁ ሳሉት። እናንተ አሸናፊ ናችሁ። ያ አሸናፊነት ደግሞ ነገ ጧት ከእንቅልፋችሁ ጋር አብሮ ይነቃል። ስለተከታተላችሁኝ አመሰግናለሁ። ይህ መረጃ ለሌላም ሰው ለውጥ ያመጣል ብላችሁ ካመናችሁ ቪዲዮውን ሰብስክራይብ፣ ላይክ በማድረግ አብሮነታችሁን አሳዩን። እንደተባባልነው ቴሌግራም ላይ በነፃ ይህንን የአንድ ቀን ቻሌንጅ ትራክ የምታደርጉበትን ወረቀት ወይም ፒዲኤፍ በነፃ አስቀምጠንላችኋል። ያንን ቼክሊስት ተጠቅማችሁ ቀናችሁን መከታተል ትችላላችሁ። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሆስ